ኢየሱስ ያድናል። እስቲ ቀኛችሁን ከፍ አድርጋችሁ አባት ሆይ በሉ። ተናገረኝ፣ የልቤን ሐሳብ ተናገረኝ። መጽሐፍ የያዛችሁ ዘፍጥረት ምዕራፍ 37 ቁጥር 18 ስፍራውን በኢየሱስ ስም አነባለሁ። እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ኢየሱስ ያድናል። እኔ ፕራስኮቫ እየተቃወሙ እግዚአብሔር ወዳለው ያደርሳል። ባንተ ላይ ክፉ የመከሩ መንገድን ለመዝጋት እየጣሩ እንዳትገለጥ አልፈ እንዳትሄድ ብዙ ደባ ያረጉ እግዚአብሔር ግን ወዳለው በክብር ያደርሳል። ኢየሱስ ያድናል። ኢቴ ብዙ ሰምተሻል። በልጅነትሽ ወራት ጌታ ተናግሮሻል። በልጅነት ወራት ተናግሮሃል። እግዚአብሔር አስቀጥላለሁ ብሎሻል፣ አስቀጥላለሁ ብሎሃል። ነገር ግን ተቃዋሚ የበዛባችሁ እኔ ዛሬ በዚህ ምሽት አካዞፋታካያ እኔ አላውቅም። በአንድ ሰው የሰው ተቃዋሚ ሳይሆን የመናፍስ ተቃዋሚ ዙሪያውን ከቦት እንዳያልፍ ያጠረለሰው ዛሬ አጥር ይፈርሳል። ሄቸኮሴታይ እንዳይሄድ እንዳይወጣ እግዚአብሔር ወዳለው እንዳይደርስ የተማማለ የጨለማው ዓለም መሐላ የመናፍስቱ ዓለም ምክር በዚህ ምሽት ይፈርሳል። እስቀያችሁን ከፍ አድርጋችሁ ፈረሰ በሉ። እግዚአብሔር ትልቅ ነገር አይቶ እግዚአብሔር ትልቅ አጀንዳ ባንተ ውስጥ አስቀምጦ ነገር ግን እንዳትሄድ ባንተ ላይ የተመከረ መንገድን ያጠረ እግዚአብሔር ዛሬ ይጠርገዋል። ጠላቶቻችሁ ተቆጥተዋል። እግዚአብሔር በእናንተ ሕይወት ሊሰራ ያሰበውን ትልቅ አጀንዳ ስለነቃ ጠላት እናንተን ባጭሩ ለመምታት ይፈልጋል። ነገር ግን በዚህ ምሽት እግዚአብሔር ይናገራል፣ እየተቃወሙ ያበዛሃል። ሟርተኛ አያስቆምህም፣ ደጋሚ አያስቆምህም፣ አስማተኛ አያስቆምህም። አንተ ዘመኑን ስትጠብቅ እግዚአብሔር በደቡብ ይመጣል። አንተ በላይ ስትጠብቅ እግዚአብሔር በታች ይመጣል። ያልተጠበቀ መለኮታዊ ታምራት ያድርግና እግዚአብሔር በሕይወት የተናገረውን ይሁን ያደርጋል። ስቃንቹን ከፍ አድርጉና አባቴ ሆይ በሉ። አንተ ከእኔ ጋር አለ። ዮሴፍ እግዚአብሔር በልጅነቱ ወራት አባቱ በሽምግልናው ስለወለደው እጅግ ስለሚወደው እናቱ ደግሞ ራሔል ስለሞተችበት አባቱ ለዮሴፍ ደስ የሚል በብዙ ኅብር ያጌጠችን ቀሚስ ገዝቶ አለበሰው። ያ ወንድሞቹን አስጠላቸው። ወንድሞቹ ጠሉት። ባንተ መልካምነት አንተን የሚጠላ ካለ እግዚአብሔር ጫን ያለ ክብር አምጥቶ ያለጎሶኮተው። ቀኙን ከፍ አድርጋችሁ የኔ አምላክ በሉ። በጠላቶች ፊት ዘንድሮው ቀንዴን ከፍ ያረጋል። በለበሰው በዚች በምታምር ቀሚስ ጠሉት። ከዛ በኋላ ጥላቻቸውን ሲያይ እግዚአብሔር ለዮሴፍ አይኖቹን ከፈተና ሕልም አሳየው። ዮሴፍና ወንድሞቹ በእርሻ መካከል ነዶአቸውን ሲያስሩ ድንገት ዮሴፍ ነዶ ቀጥ ብላ ቆመችና የወንድሞቹ ነዶች ዙሪያውን ከበው ለዮሴፍ ነዶ ይሰግዳሉ። እኔ አላውቅም፣ የተቃወሙ ዘንድሮ እጅ ይሰጣሉ። ኢየሱስ ያድናል። ያን ማለዳ ተነስቶ ተናገራቸው፣ ይልቁንም ጠሉት። ከዛ በኋላ ሊያናግሩት አልቻሉም። በመልካም ሊያናግሩት እዚያ አምላኩ እግዚአብሔር እንደገና አረጋግጦ ተናገረው። ሁለተኛ ጊዜ ፀሐይ፣ ጨረቃ፣ 11 ከዋክብት አጠቃላይ ለዮሴፍ ተሰብስበው ይሰግዳሉ። አንተ እግዚአብሔር ያለው አይቀርም፣ እግዚአብሔር ያለው አይቀርም። ሁኔታ ሌላ ቢያወራ ደጋፊ ብታጣ አጆጎ ሶሎበሮዲያ ላንተ የእግዚአብሔር እጅ ይዘረጋል። ላንቺ የእግዚአብሔር እጅ ይዘረጋል። ኢየሱስ ያድናል። ዮሴፍን ብቻውን ያከበረ እግዚአብሔር አንቺን ብቻውን ያከብርሻል። አንተን ብቻውን ያከብርሃል። ዮሴፍን ብቻውን የመራው እግዚአብሔር አንተንም ብቻውን ይመራል፣ ብቻውን ይመራሃል። ምድረ በዳ አይጥልህም። ሃሌሉያ።
ከዛ ህልሞቹን መጨረሻውን ሲያይ ይልቁን ጠሉት፣ እንደውም ቀኑበት። ከዛ አንድ ቀን ስንቅ ይዞ እነሱን እየፈለገ ወደ ዶታይን ምድረ በዳ ስመጣ ከሩቅ አዩና እንዲህ አሉ፣ ያ ባለ ህልም ይኸው መጣ፣ ኑ እንግደለው። ኧረ አትሞትም፣ ራእይሽ አይሞትም፣ ህልምሽ አይሞትም፣ ነገሬ አይሞትም። የተናገረው የራእዩ እግዚአብሔር፣ የህልሙ ባለቤት እግዚአብሔር። አንተ በደንብ ስማ፣ ጌታ ከፊት ይወጣል። ሲቃንቹ ከፍ አድርጋችሁ የኔ አምላክ በሉ። ታማኝ ነው የኔ አምላክ፣ ተናግሮ አይዋሽም፣ አንደበት አይቀይርም፣ እንደ ተናገረው ያደርጋል። ለአንድ ሰው ተቃዋሚ ቢበዛ ተቃዋሚዎችን አልፎ የሚሰራ የእግዚአብሔር እጅ ዛሬ ይዘረጋል። ሄልቫጋዶሲያ ኢየሱስ ያድናል። እዛ መከሩ፣ ኑ እንግደለው፣ በስች ጉድጓድ እንጣለው። ከዚህ በኋላ ከህልሞቹ የሚሆነው እናያለን። እስቲ አንዴ አይቀርም በሉ። ቀኛችሁን ከፍ አድርጋችሁ አይቀርም፣ ያየሁት ይፈጸማል። ስማ፣ ውለታ የሚለው ሌላ ነው። የታመንካቸው ሁሉ ጀርባ ቢያዞሩ፣ ያልጠበካቸው ባንተ ላይ ቢያሴሩ፣ ስውር ደባ ቢያደርጉ፣ እግዚአብሔር ተቃዋሚዎች እያሉ ወደ ተናገረው ያደርሳል። እየተቃወሙ ያደርሳል። ባቶኮሶኮ ጆንዶው ቀኛችሁን ከፍ አድርጋችሁ አምላኬ በሉ። ብቻውን ወደ ተናገረው ያደርሰኛል። አንተ የኋላዬ ማንም ባይኖር፣ የኋላ ደጀን ባይኖር፣ እግዚአብሔር የኋላ ደጀን ሆኖ እግዚአብሔር ቀኝህን ይዞ እየመራ ማለፍ የማትችለውን እያሳለፈ መሻገር የማትችለውን እያሻገረ እጅን ይዞ እግዚአብሔር ጠላት እያየ ወዳለው ያደርሳል። ቀኛችሁን ከፍ አድርጋችሁ ጠላቴ ሆይ ስማ በሉ። እግዚአብሔር ታማኝ ነው፣ ወደ ተናገረው ያደርሰኛል። የፈራችሁ የደነገጣችሁ ሆድ ባርባር ያላችሁ ምን ሊሆን ያላችሁ እግዚአብሔር ዛሬ ይናገራል። ነገራችሁን ሊመታ የወጣ ይመታል። ሄላፋጋዶሶ ፕሬሶቫ ራዲጋስ አይዟችሁ፣ አማካሪ ያጣችሁ፣ ዙሪያ ጭልምልም ያለባችሁ እግዚአብሔር ዘንድሮ ራሱ ለእናንተ ወርዶ ይሰራል። ሳኬንያ አንዴ ሃሌሉያ በሉ። እርዳታው ከሰማይ የሆነለት ህዝብ ምስጉን ነው። ዘንድሮ አላውቅም፣ ለአንድ ሰው እርዳታ ከሰማይ ይሆናል። ቬንቶ ካሶ ፕራጀንዳ እግዚአብሔር ኤሎፕራሲያ ዳዊት ላይ ጠላት ስበረታ እንዲያለ እግዚአብሔር በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቀዋልና ይጋርደዋለሁ። ተቃዋሚ በዛበት እኮ ሳኦል ሊያጠፋው፣ እስራኤል አጠቃላይ ጦር ይዞ ሊያጠፉ፣ ፍልስጤን ሊያጠፉ፣ ሜጃ ላጣው ዳዊት፣ ለፈራው ዳዊት፣ በተቃዋሚ ለተከበበው ዳዊት እግዚአብሔር እንዲህ አለ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ይጋርደዋለሁ፣ ይጠራኛል ይመልስለትም አለው። በመከራውም ጊዜ ከእርሱ ጋር ይሆናለሁ፣ አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ኮቶኮሶ በአጭሩ ሊመታ የወጣ መንፈስ ዛሬ ተመታ። አትፍራ። ነገርህን ልመታ፣ ጤናዬን ልመታ፣ ሰላሜን ልመታ፣ ትዳሬን ልመታ፣ ልጆችን ልመታ፣ ህልሜን ልመታ በወጣው ላይ ዛሬ ጌታ ወረደ። እስቲ ነገሬ በሉ አይመታም። አምላኬ ስለኔ ይዋጋል። እግዚአብሔር ከፊቴ ወጥቷል። አንድ ሰው የፈራውን ምዕራፍ ዘንድሮ ተሻገረ። አትፍሪ። አቅምሽ እግዚአብሔር ነው። አቅም እግዚአብሔር ነው። ባይተዋሩ ዮሴፍ፣ ብቸኛው ዮሴፍ፣ እግዚአብሔር ብቻውን የመራው ዮሴፍ ከወንድሞቹ እጅ አስጥሎት ወደ ግብፅ አወረደው።
በግብፅ ምድርም ባይመቸውም በሁኔታዎች ውስጥ አሳልፈው እግዚአብሔር ዛሬ በሁኔታ ውስጥ እያለፍሽ ያለሽ ይቴ በርቺ። አምላክሽ እግዚአብሔር ወደ ተናገረው የመራሽ ነው። አትፍሪ። እግዚአብሔር በማይመች ሁኔታ በታምራት የመራሽ ነው። ወደ ተናገረው ሊያደርስሽ ነው። አትፍሪ። ባይመስልሽም ቸከሳኬቴ ረሄለበረበዲያ ዛልዶጋ ፓፓኒያስ ሌጎሳ ፕሬጀንዳ አትፍራ። ወደ ተናገረው ይመራሃል። ወደ ተናገረው ይመራሻል። ባይመስልሽም አንዴ እጆቻችሁን ዘርግታችሁ ባይመስለኝም በሉ። እግዚአብሔር በራሱ እቅድ እየመራኝ ነው። ባይመስለኝ የማልፈው መንገድ የማይመች ቢሆንም ሸካራ ቢሆንም አባቴ በራሱ ፍቃድ እየመራኝ ነው። አሁን የምታልፍበት መንገድ የእግዚአብሔር ፈቃድ ነው። አትፍሪ፣ አትፍሪ። እግዚአብሔር እንደተናገረው በሕይወትሽ የሆነ ነው። ባንቺ ጉዳይ ጠላት እድል ፈንታ የለውም። ባንተ ጉዳይ ጠላት እድል ፈንታ የለውም። ያንተ እግዚአብሔር ያንተን ጉዳይ ይዞታል። ያንቺን ጉዳይ ያንቺ አምላክ ይዞታል። መቼም ቢሆን ያንቺ ነገር በጠላት እጅ አይደለም። እጆቻችሁን ከፍ አድርጋችሁ የኔ ጉዳይ በሉ ከጠላት እጅ ወጥቷል።